ጤና ይስጥልኝ ተመልካቾቼ፣ ወዳጆቼ፣ የዩቲዩብ ቻናል ተከታታዮቼ፣ በዛሬው ዕለት ደግሞ ባለ አንድ ስቶቭ ይዤላችሁ መጥቻለሁ። ባለ አንድ ስቶቭ እንዴት አድርገን እንደምንሰራ ወይም ደግሞ እንዴት አድርገን እንደምንጠግን በቤታችን እሱን ላሳያችሁ ፈልጌያለሁ። እንደምታዩት በምስሉ ላይ አሁን ብሬከር እያሰርን ነው። ከኤሌክትሪክ ገመድ ጋር 15 ሴንቲሜትር ወይም ደግሞ 20 ሴንቲሜትር ልታደርጉት ትችላላችሁ። የገመዱን ርዝመት ኬብል ያስፈልጋችኋል። 2.5 በ2 የሆነ 1.5 በ2 የሆነ ብዙ ሰው ይጠቀማል፣ ግን ለስቶቭ የሚመከረው 2.5 በ2 ቢሆን ነው። ምክንያቱም የኤሌክትሪክ ገመዳችን ይቀልጣል። እንደምታዩት እንደዚህ አድርገን እናዘጋጀዋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን፣ ሼር ማድረጋችሁን እርግጠኛ ሁኑልኝ። አመሰግናለሁ። እንደምታዩት አሁን በብሬከሩ በታችኛው ክፍል ከኬብሉ ጋር ከገመዳችን ጋር እያያዝነው ነው። በላይ በኩል አጭር ኤሌክትሪክ ገመድ ቀጥልና በታች በኩል ደግሞ ከኬብሉ ጋር እያይዘነዋል። እንደዚህ የምንጠቀልልበት ኤሌክትሪኳን ቀዩን ገመድ ቢሳብ የሆነ ነገር ቢሆን በቀላሉ እንዳይበጠስ ወይም ደግሞ እንዳይላቀቅ ያደርጋል። ሌላው ደግሞ ገመዱ ረዝሞ ከቦዲው ጋር በሚነካካበት ጊዜ በሙቀት ሰዓት እንዳይቀልጥ ከቦዲው ጋር እንዳይገናኝና ሾርት እንዳይፈጠር ያደርገዋል ማለት ነው። ስለዚህ በቀላሉ ጠቅለል አድርገን ገመዱን አሳጥረናታል ማለት ነው። ስለዚህ ብሬከሯን ከቦዲው ጋር አስማምተን እናስገባታለን። የሚጠብ ከሆነ እንደዚህ በከተር እናስተካክለዋለን። በፒንሳ ወይም ደግሞ ሌላ ነገር ልትጠቀሙ ትችላላችሁ። እናንተ ቆርቆሮ ስለሆነ እንዳይቆጣችሁ መጠንቀቅ ይኖርባችኋል ማለት ነው። ከዚህ በፊት በሌላ ቪዲዮ ላይ ጥንቃቄ እንዴት ማድረግ እንዳለብን አብረህ ብትናገር ምናምን ተብዬ ስለተጠየቅኩኝ ጥንቃቄ ማድረግ ያለባችሁ በዋናነት እነዚህ ኤሌክትሪክ ገመዶቹ ከቦዲ ጋር እንዳይገናኙ ነው። በቃ ከቦዲ ጋር ካልተገናኘ የሚያመጣው ችግር የለም። ከዛ ውጭ ደግሞ እኔ የሚሰራቸውን ቪዲዮዎች በደንብ ማየት ነው፣ ኤሌክትሪክ ኮኔክሽኑ ማለት ነው። ከዛ ውጭ ኤሌክትሪክ ኮኔክሽኑን በስነስርዓት ከሰራ ነው ሾርት ሊያደርግብን አይችልም፣ ቆጣሪ ሊዘጋብን አይችልም ማለት ነው። እንደምታዩት አሁን እቺ የመፈታት ኮኔክተር ነች። ኮኔክተሯ ከኬብሉ አንድ ጥቁር ገመድ ጋር እና ከቀዩ ከአንዱ ጋር ይያዛል። ቀዩን አያዝ፣ ከዛ ከኬብሉ የሚወጣውን ደግሞ አንዱ ጥቁር ገመድ አያዝ። ከኬብሉ የሚወጣው ቀዩ ገመድ ከብሬከሩ ጋር ተያይዟል። ስለዚህ አሁን የሚቀረን የሬዚስተሩን ማያያዝ ነው ማለት ነው። ሬዚስተራችሁ ስትለኩ ወይም ደግሞ ስትለጥጡት እናንተ በሚመቻችሁ መንገድ ለክታችሁ መጀመሪያ ላይ፣ ከዛ እንዳይበልጥባችሁ ወይም ደግሞ እንዳያንስባችሁ መጀመሪያ መለከት ይኖርባችኋል። ልምድ ካላችሁ ግን ከዚህ በፊት በቀላሉ መለጠጥና ማስገባት ትችላላችሁ። ሬዚስተሩን ወራጁ ጋር እንጠቀልለዋለን። እዚህ ከጠቀለልን በኋላ እናስገባዋለን ማለት ነው። ሬዚስተር በወራጁ ጋር ወይም ደግሞ በላገሩ ጋር መጠቀለሉ ከሚከብዳችሁ ከሆነ በሌላ ቪዲዮ እንዴት እንደሚጠቀለል አሳይቻለሁ፣ ያንን ማየት ትችላላችሁ። አሁን እንደምታዩት ወራጇን እንደዚህ አውጥተናታል ከሬዚስተሯ ጋር የተያዘችዋን። ስለዚህ አንደኛውን ብለን እንፈታና ከዛ ካስገባን በኋላ እንደዚህ እናጠብቋለን። በደንብ መጥበቅ አለበት እንዳይላቀቅብንና በኋላ ከቦዲ ጋር እንዳይነካካብን። ይህን ሁሉ የምንሰራው ምናልባት ከኤሌክትሪክ ጋር ያው መያዝ እንደሌለበት ይሄ ግልጽ ነገር ነው። እንደምታዩት አሁን በደንብ እናየዋለን። የሚነቀል ነገር አለመኖሩን፣ ከቦዲ ጋር የሚነካካ ነገር አለመኖሩን ማየት ይኖርብናል ማለት ነው። ሬዚስተሩን አሁን ቅድም ወጥረነዋል። ስለዚህ ወራጆችን ልክ እንደዚህ ጫፍና ጫፍ ላይ ቤንድ እናደርጋቸዋለን እየተነሳ እንዳያስቸግረን። ስለዚህ መስመሩን ተከትለን እንደዚህ እናደርጋለን ማለት ነው። እናስገባዋለን በተቦረቦረው ውስጥ። አያችሁ፣ ልምድ ካላችሁ ልክ እንደዚህ በቀላሉ እንትን ማድረግ ትችላላችሁ። የሚከብዳችሁ ከሆነ ግን ከአንደኛው ቀዳዳ በመነሳት በገመድ ነገር ወይም ደግሞ በሆነ ነገር በተቦረቦረው ውስጥ እያስገባችሁ እስከ መጨረሻ ድረስ ትለካላችሁ። በዛ ልክ ትወጥራላችሁ። አመሰግናለሁ። ቴንክ ዩ